እሺ ቅድም እንደተናገርኩት ቶሎ ላውራ ብዬ ነበርና ቶሎ ማውራት የፈለኩት ነገር እኔ አገሬ ወደ ኋላ እንድትመለስ አልፈልግም። ምንም ቢሆን ምንም ቢመጣ አገሬ ወደ ኋላ እንድትመለስ ወደፊት እንድንገሰግስ ነው የምፈልገው። አሁንም ዛሬም ነገም እርግጠኛ ሆኜ የምናገረው ነገር ኢትዮጵያ ወደፊት ኢትዮጵያ እድገቷ እንዲቀጥል ከማንም አያል ሀገር አሁን ማየት ይቻላል። ይኸው እዚህ ጋር ይታያል እዚህ ጋር እዚህ ይኸው አሁን ቴሌቪዥን እንትን ኮምፒውተሩ ላይ ይሄ ማነው? ውጭ ሀገር ሀያል ሀገር የሚባሉት ናቸው። ሀያል ከነሱ በታች እኛ ነን እንዴ? በምናችን ነው ከነሱ በታች የሆነው? ኢትዮጵያ ከሆነ እርስ በራሳችን እንተሳሰብ። በጣት በአንድ ጣት የሚቆጠሩት ግለሰቦች ብለን ወደኋላ እንመለስ። እነሱ ተለይተው እስኪወጡ ድረስ አገሬ ወደፊት እንድትሄድ ነው የምፈልገው። ወደፊት እንድትገሰግስ ነው የምፈልገው። ኢትዮጵያ ወደፊት ጠላቶቻችን ምርቀኞቻችን እየቀሩ እየወደቁ እየወደሙ እናገኛለን፣ ይሄዳሉ። እኔ ዛሬ ህመም ነው የጣለኝ እንጂ ፈርቼ አይደለም። ፈርቼ አላውቅም። ህመም ግን ሰው ታሞ መታገል እንደማይችል ማንም ያውቃል። ፊቴም ማየት ይቻላል። ፊቴ ላይ ራሱ ያስታውቃል። ታማሚ ነኝ። አንደኛ ነገር በህመም ጉዳት ነው እንጂ በፍራቻ አይደለም። ፈርቼ አላውቅም። ፈርቼም አልሞትም። ሰው ፈርቶ አይሞትም። ሰው ታሞ የሚሞት እንጂ በፍጹም እኔ ፈርቼ አልሞትም። ታሜ ነው እንጂ ይሄንን እወቁ። ተዋጋም ብትሉኝ ገብቼ እዋጋለሁ እያመመኝ እንደዚህም ሆኜ ማለት ነው። እኔ አልፈራም። ፍራቻ የለብኝም። ግን ህመም መንግስትን የጣለ መለስ እኮ በህመም ነው የሞተው እንጂ በትግል አይደለም። ይሄንን እወቁ። ይሄንን ደግሞ ያወቀ ሰው ህመም ምን ያክል ሰው ላይ እንደሚጠና ምን ያክል ጉልበት እንዳለው ማወቅ ነው። ከታመምክ ጤነኛ ስትሆን ነው እህል ራሱ የምትበላው። ጤነኛ ስትሆን ነው የምትታገለው። ህመም ግን በጣም ክፉ በሽታ ነው። ክፉ ጠላት። ለዛ እኔ እግዚአብሔር እውነት ካለ እግዚአብሔር ረድቶኝ ቦርድ ብወጣ ሀገሬን እንደማገለግል እርግጠኛ ነኝ። ያገለግላለሁ እኮ ቦርድ ወጣሁ ማለት አልታገልም ማለት አይደለም። ቦርድ ካወጣሁ ቤተሰብ በስነ ስርዓቱ ያስታምመኛል። ምክንያቱም ስራ የለኝም፣ የስራ ጫና የለብኝም። እንደገና ደግሞ ትግል የለብኝም። አይምሮዬ ፍሪ ነው የሚሆነው። ራሴም ዝግጁ ነው። ከብዙ ነገሮች ውስጥ ራሴ ገለልተኛ ሆኖ ነፃ ሆኜ ድኜ እንደማገለግል እርግጠኛ ነኝ። ሰው ግዴታ መከላከያ ገብቶ ብቻ ነው እንደሚታገለው አይደለም። ከመከላከያ ውጭ ሆኖ ይታገላል እንዴ? እሱንም ማወቅ አንድ ነገር ነው። በፊትም የምታገለው እንደዚህ ነው እንዴ? ያ ማለት የኢትዮጵያ መንግስት የእውነት እኔ እንጃ እድሜና ጤና ይስጠው። በቃ ምክንያቱም እንደዚህ አይነት ታጋይ መንግስት አይገኝም። እንደዚህ አይነት ጎበዝ መንግስት አይገኝም። እኔ ከጎኑ እስከመጨረሻ እስከ ዕለተ ሞት ድረስ ነኝ። መከላከያ ወጥቼ ቦርድ ወጣሁ ማለት ለሀገር አልታገልም ማለት አይደለም። ለተሰቃየ ሰው፣ ለተቸገረ ሰው፣ ለታመመ ሰው፣ ችግር ለደረሰበት ሰው አልታገልም አይደለም። አሁንም እየታገልኩ ነው። እንደዚህ እየታገልኩ ነው። ትናንትና አገር ቁልቁል ትደግ ስል እውነት መስሏቸው ነው? ጠላት ደስ ያለው አይመስልም። እየታገልኩ ነው። ትግሌን አልለቀኩም። ቁልቁል ሳይሆን ሽቅብ እንድትወጣ ነው የምፈልገው። ሀገራችን እንድታድግ ነው የምፈልገው። ሀያል የሚባሉት እኩል እንድንሆን ነው የምፈልገው። ዛሬም ነገም ማንም ማወቅ የሚችለው ከሀያላን ጋር እኩል እንድንሆን
ነው ምኞቴም ነው አድርገዋለሁ። ልጆቻችንን ይደጉበት ነበረ። እኔ ተራምጄበት ልጄን እንዲራመድበት አደረገው። በቃ እርግጠኛ ሆኜ ጠላት ወገብ ቆርጣለሁ እንጂ እኔ ወገብ እንደማይቆረጥ እነግርሃለሁ።